ሰላም እንዴት ናችሁ? ደህና ናችሁ? እንኳን አደረሳችሁ። የፋሲካ በዓልን ካምባላ ውስጥ እንዴት አድርገን እንደምናሳልፍ ትንሽ እኔ እንዴት አድርጌ እንደማሳልፍ ትንሽ አድርጌ አሳያችኋለሁ። የመጀመሪያው እንትን ነው፣ ጠረጠር ብሎ ታይቷል። በጣም ደስ ይል ነበር በዓሉ። በሰዓቱ መልቀቅ አልቻልኩም ነበር። አሁን ነው እንትን ያልኩት ማለት ነው። ይሄ መጀመሪያ እንትን ፕሪፔር ሳድርግ ነው። መጀመሪያ እንትን የተለያዩ ነገሮችን ሳዘጋጅ የነበረው የቀረጽኩት ነው። ብዙም አልተመቸኝም ቀረጻው፣ ግን ትንሽ ሀሳቡን እንትን ብያለሁ። ኬኔቶ እንዲህ ትንሽ አርጌ እንደዚህ ቆለት አርጌ ትንሽ ኬኔቶ እንትን አልኩ። ከዛ እንደጋገምኩ ብዙ ጠቆር አላረኩም፣ ብራውን ነገር ነው ያረኩት። እዚህ ጋር ቅቤ ትንሽዬ 1 ኪሎ የምታክል ቅቤ አንጥሬ እዚህ ጋር ኬኔቶን ካፈላሁ በኋላ እንትን ያረኩት ነው ለምን ጨመርኩ። እዚህ ጋር ትንሽዬ ቴምር ጨመርኩ። ቴምር መጨመሬ በጣም መጥፎ ነበረ። በጣም ቶሎ እንትን አለ፣ ሀገሩ ሙቀታማ ስለሆነ ነው። ሽንኩርት የሁለተኛ ቀን ነው። ሽንኩርት እያዘጋጀው ነበረ። ሽንኩርት፣ ነጭ ሽንኩርት ምናምን አረኩ። በርበሬ ምን እንደሚመስል ቁሌቱ እንዴት እንደሚያምር አያችሁ ወይ? ኪሎ ለማንኛውም ይሄ ደግሞ ሐሙስ ቀን ጉልባን ሐሙስ ነው አርብ ነው የበላሁት መሰለኝ። ሲስተር ጋር ነው ያልሰራውም ነበረ። እዚህ ዶሮ አቀጣጣይ ሙያ እያያችሁ ተማሩ። ምን መሰለው ሙያ አለኝ እና ይሄ ነው። ዶሮዋን ጥብ አረግን። እዚህ ጋር ትንሽ ገንፈል ለማድረግ ፈልጌ ነው እንትን እንዳይል። ከዛ እዚህ ጨመርኩት። ቶሎ ፈጠን አድርጌ እንትን ለማድረግ ነው። የቹ ዶሮ ምን አባቱ እንደሚመስል እዚህ ጋር አበሻ ቀሚስ የገዛውበት ካሳንጋ ነው። እዚህ ስራ ቦታ ነው። ለምን ይቅር ብዬ የስራ ቦታ ፓርቷን እንትን አድርጌ ያለው እስቲ ላስገባው ቪዲዮ ውስጥ ብዬ ነው። እንዴት አባቴ እንደማምር አላወቁም ነበር የቪዲዮ እንትን ሲል። ይሄ ደግሞ ቤተክርስቲያን ጠዋት የበዓሉ ቀን ሲሄድ ቡጫ ነበረ ጓንዳ ውስጥ እና እንደዚህ ሲሮጦችን ቪዲዮ ውስጥ ለማልከታት ብዬ ነው። ባሉ ቀን ቄጠማ ገዝቼ ቤቴን ጎዝጎዝ አድርጌ ለማዘጋጀት ሀሳብ ላይ ነኝ። ቢገርማችሁ ሙሉ ቪዲዮ አላስገባውም። ጸጉሬ የተሰራ ጥፍሬ ምናምን ያ ቪዲዮ እንትን አላልኩ ነበር፣ ጠፍቶብኛል። እሱ አለ። በዓሉ እንዴት ፋፋ አያችሁ። በዓሉ ውስጥ እንደዚህ ትንሽ እያርገን ስደት ሀገር ብንሆንም ማሳለፍ እንችላለን የሚለው ነው። ትንሽ አድርጌ እንትን ብያለሁ። እዚህ ጋር ፍሩቶቹ ያብራሉ። ቢገርማችሁ ዩቲዩብ ላይ የሚደረግ ቲክቶክ ላይ ናየት ነው። ለምን እንትን አለልም ለማለት ነው። ለማንኛውም እንትን እያረጋችሁ ሰብስክራይብ ምናምን ፎሎ ላይክ እያረጋችሁ ኮሜንት ጻፋችሁልኝ እና ባካችሁ ፕሊዝ ሄልፕ ሚ። እዚህ ጋር ቆንጆ ዳቦ ምትጋግራለች እዚህ ሰፈር እና እንዲህ ነው። ተገልብጦብኛል። በምን እንደተገለበጠ ባላቅም ይሄ ቪዲዮ ስቀርጸው እና እቺ እንግዳ መጥቶ ዳቦ ሲቆርስ እንግዲህ እኔ ያቆረድ ልኛል ቆርስ እንጃ። ይሄን ይመስላል ምግቡ ሲዘጋጅ። እንዴት አባቱ እንደሚያምር ቆጮ ነበረ። ቆጮ መግዛት ፈልጉ ካሳንጋ መግዛት ትችላላችሁ። በቦታው ማለት ሬስቶራንት አለ። ይሄ ነበር የበዓሉ ቀን። እንዲመስዬ በዓሉን አሳለፍኩ። ይሄ ደግሞ ሌላ ቀን ነው። ቴንኪው፣ አመሰግናለሁ። ሰብስክራይብ ያደርጋችሁ። ወዳችኋለሁ። ቻው